ህልማችን የቱ ጋር እንዳለ ሳናው አንተ ወይም አንቺ ይህ ነገር መክሊቴ አይደለም በማለት ብዙ ነገሮችን ስናሸሽና ወደ ኋላ ስናስቀይ ቆይተናል። ነገር ግን ሰዎች ተለውጠውበት ስናይ ደግሞ ይህ ነገር ምንድነው ብለን እጃችን አፋችን ላይ ጭነን በግርምት እናልፋለን። ብዙ ጊዜ ስኬት የሚመጣው በመለማመድ በትዕግስትና በቁርጠኝነት ነውና እንደዚህ አይነት የኦንላይን ስራዎች ሲመጡ ደግሞ በጣም የናንተ ትክክለኛ ቁርጠኝነት ስለሚያስፈልግ መስራት መቀየር የምትፈልጉ ሰዎች ካላችሁ ዛሬውኑ መጀመሪያ ያለባችሁ አዲስ ፕላትፎርም ነው። ስለዚህ ወደ ፕላትፎርሙ እንዴት መስራት እንዳለባችሁ ቀጥታ ይዣችሁ ገባለሁ። ዛሬም እንደሁሉ አዲስ የሆነ ፕላትፎርም ይዤላችሁ መጥቻለሁ። ይሄ ፕላትፎርም በጣም ደስ የሚል ፕላትፎርም ነው። ምን አዲስ ነገር አለው፣ ከሌሎችስ በምን ይሻላል የሚለውን ዲቴል እናያለን። ይህ ፕላትፎርም እንግዲህ ከተጀመረ ዛሬ 4ኛ ቀኑ ወይም 5ኛ ቀኑ ነው። እንዴት ሬጂስተር ማድረግ እንዳለባችሁ፣ እንዴት ሜክ ማድረግ እንዳለባችሁ፣ ከአጀማመሩ ጀምሮ እንዴት መጀመር እንዳለባችሁ በደንብ እናያለን። ሰብስክራይብ ኤንድ ላይክ እያደረጋችሁ ጀምሩ ቪዲዮውን። የፕላትፎርሙ የመጀመሪያ ፊቸር ወይም ደግሞ ገጽ ላይ እንደምታዩት ልክ እንደዚህ አይነት ፊቸር ነው ያለው። ልክ እዚህ ጋር እንደምታዩት ማለት ነው። ሁለት አይነት ፊቸር አለው። የላይቭ ፓርቲ እና ቮይስ ፓርቲ አለው። ሁላችሁም በዚህ ፕላትፎርም ላይ ሲገቡ መጀመሪያ መሆን የምትፈልጉት በላይቭ ፓርቲ ነው መቀጠል የምንፈልግ ወይስ ደግሞ በቮይስ ፓርቲ ነው መቀጠል የምንፈልግ የሚለውን ዲቴል ማየት መቻል አለባችሁ ማለት ነው። እኔ ግን ሪኮመንድ የማደርጋችሁ በቮይስ ፓርቲ ወይም ደግሞ የላይቭ ሳይሆን የቮይሱን ፓርቲ ብትጀምሩ በጣም አሪፍ ነው። ምክንያቱም ከተለያዩ ስራዎች ጋር ተጓዳኝ መስራት ትችላላችሁ ማለት ነው። ይሄን ፕላትፎርም ለአዲስ ገቢዎች ሊንኩን ከቴሌግራም ቻናሌ ወይም ደግሞ ከዲስክሪፕሽን ላይ አስቀምጣላችኋለሁ። በዚያ መሰረት እየገባችሁ አይዲን አታች አድርጌላችኋለሁ። በዚህ አይዲ መሰረት ሬጂስተር እያደረጋችሁ ቀጥታ ወደዚያ ወደ መጣ ትችላላችሁ። ያልገባችሁ ጥያቄ ካለ በኮሜንት ማሳወቅ ትችላላችሁ ማለት ነው። አሁን ቀጥታ እንዴት ሬጂስተር ማድረግ እንዳለባችሁና እንዴት መጀመር እንዳለባችሁ ነው የምናየው። ሬጂስተር ለማድረግ አይከን ትነካላችሁ። ይቺን አይከን በመንካት ቀጥታ ትገባላችሁ ነው። እንዳደረጋችሁ ደግሞ ቀጥታ ይዟችሁ የሚገባው ወደ እናንተ ምንድነው ኒ የሚል ላይ ሲገቡ ምን አይነት ፊቸር አለ የሚለውን ዲቴል ማየት አለባችሁ። እዚህ ጋር ኮይን አለ። ኮይን መግዛት መሸጥ ስትፈልጉ ወይም ደግሞ ኮይን ሴለር መሆን ስትፈልጉ የእናንተን ኮይን ባላንስ የሚያሳይ ነው። ይሄ ፕላትፎርሙ እንደገባችሁ የሚሰጣችሁ ኮይን ነው። እዚህ ጋር ደግሞ ልክ እንደምታዩት የእናንተ ዋሌት ነው ማለት ነው። ዋሌታችሁ ላይ ስንት እንዳለ ማየት ትችላላችሁ እዚህ ጋር ማለት ነው። ልክ በዚህ መሰረት ሌላ ዋናው ሜን ታርጌቱ ኮይን እንዴት እናገኛለን ወይም ደግሞ ኮይን ከማን ነው የምናገኘው፣ ፖይንት ውስጥ እንዴት ነው የምናገኘው፣ ከዛስ ሆስት ሆነን ስንት እናገኛለን፣ በቀን ስንት እናገኛለን የሚለውን ማየት አለባችሁ። እዚህ ጋር ሆስት ከሆናችሁ በኋላ ታስኩስ ምን አይነት ታስክ ነው ያለው፣ ኢንቫይት ስናደርግስ ምን ኦፖርቹኒቲ አለው የሚለውን ዲቴል እናያለን። ታስክ ለመስራት እንዴት ነው የምንሰራ የሚለውን ነው ማሳያችሁ። ታስክ ለመስራት እንግዲህ እዚህ ጋር ታስክ የሚለውን ተነኩና ቀጥታ ትገባላችሁ። እንደገባችሁ ማለት ነው ሁለት አይነት አማራጭ ያመጣላችኋል። ይሄንን የመጀመሪያው ታስክና ሁለተኛው ደግሞ አንከር ታስክ የሚል ይመጣላችኋል ማለት ነው። ይህ ማለት ግን የተለያዩ የመጀመሪያው ታስክ ማለት የተለያዩ ክሌም የምታደርጉባቸው የተለያዩ ሴንተሮች አሉ። ልክ እዚህ ጋር እንደምታዩቸው ማለት ነው። ይሄ ራሱ ቻለ ሴንድ ጊፍት ወይም ደግሞ ኮምፕሊት ሪቻርጅ እና ዎች ላይ 4525 የሚለውን እና ደግሞ ላኪ ጊፍት ስትልኩ የምታገኙት የእናንተ የቻለ እንትን ነው ማለት ነው። ስለዚህ ዋናው ነገር ግን እዚህ ጋር ይችን በደንብ ማየት አለባችሁ። ይችኛዋን ፖይንት ነው እዚህ ጋር ነው እናንተ ለአዲስ ገቢዎች በቀን 10 ሺህ ፖይንት ወይም በቀን $1 ለ7 ቀን ያክል ይሰጣችኋል። which means በ7 ቀን ውስጥ $7 ተሰራላችሁ ማለት ነው። ከዛ ዴይሊ ታስካችን ይሄንን ይመስላል። የመጀመሪያው ለ60 ሰከንድ ለ60 ሚኒት ስትቀመጡ 5000 ፖይንት ይሰጣችኋል። ሁለተኛው ደግሞ ድጋሚ አሁንም ለ1 ሰዓት ስትቀመጡ የሚሰጣችሁ ሌላ 5000 ፖይንት ይሰጣችኋል። እንደዚሁም ሌሎች ሪዋርዶች አሉ። እነዚህ እንደምታዩቸው ሪዋርዶች፣ እነዚህን ሪዋርዶችም መቀበል ትችላላችሁ በዚህ ፕላትፎርም። ፕላትፎርም ከሌሎች ለየት የሚያደርገው ለአዲስ ገቢዎች 70,000 ፖይንት ይሰጣል። which means $7 ይሰጣል ማለት ነው። በደንብ ልታሰምሩበት የሚገባው ማንኛውም ፕላትፎርም አዲስ ገቢ ሆናችሁ ስትሰሩ አትሊስት የ70% ወይም ደግሞ 70% የሚሰጣችሁ አታገኙም። 35% ወይም ደግሞ ማክሲም ሄደ ከተባለ 50% ሴንተር ነው። ሆስት ሴንተር የኔ የራሴ የቻለ ሆስት ሴንተር ነው። ሩሎች ኤንድ ሬጉሌሽን አለው። ይሄ እዚህ ጋር እንደምታዩት የጥያቄ ምልክቷን አዲስ ኒው ታስኮች ወይም ደግሞ አዲስ ገቢዎች ለ7 ቀን ያክል የሚሰሩት ለ1 ሰዓት ሲቀመጡ ለ2 ሰዓት ሲቀመጡ በቀን 10,000 ፖይንት ይሰጣል ማለት ነው። which means maximum 2 hour ነው እዚህ ፕላትፎርም ላይ የምንቀመጠው። የራሱ የቻለ ሩል ኤንድ ሬጉሌሽን አለው። እዚህ ጋር መረሳት የሌለበት እነዚህን ሩል ኤንድ ሬጉሌሽን ዲቴል በደንብ ቼክ ማድረግ አለባችሁ ማለት ነው። ማይካችሁን ኦፍ ማድረግ የለባችሁም ይሄን ፕላትፎርም ለመስራት ማለት ነው። ስለዚህ ቤተሰብ በዚህ መሰረት መቀጠል አለባችሁ። ሌላው ከ7 ቀን በኋላ ምን ይሰጣናል የሚለውን በ7 ቀን በኋላም ሚኒመም ታስክ የሚሰጣችሁ በቀን 1000 ይሰጣችኋል። ከ7 ሌላ ሰዎችን ኢንቫይት ማድረግ የምንችለው እንዴት አድርገን ነው የሚለው ልክ እዚህ ጋር ሚል ላይ እንደገባችሁ አሁንም በድጋሚ እዚህ ጋር ኢንቫይት ፍሬንድስ የሚል አለ። ኢንቫይት ፍሬንድስ የሚለውን ክሊክ ስታደርጉ ይዟችሁ ይገባል። እናንተ ኢንቫይት ማድረግ የምትችሉትን እንደፈለጋችሁ ኢንቫይት ማድረግ ትችላላችሁ። ወይም ደግሞ ኢንቫይት የምታደርጓቸው ሰዎች
ቬሪፋይ አድርገው ወደዚህ ፕላትፎርም ሲገቡ የተለያዩ ሪዋርዶች አሉ። እነዚህ ሪዋርዶች ይሰጧቸዋል። ስፒን ሪዋርድ አለው ማለት ነው። በዚያ መሰረት መስራት ትችላላችሁ። ተጨማሪ የተለያዩ ኮይን ሴለሮች አሉ። እነዚህን ኮይን ሴለሮች አሁን ላይ ልክ ፕላትፎርሙ አዲስ ስለሆነ በኮይን ሴለር ደረጃ አልተጀመረም፣ ወይም ደግሞ ኮይን ሴለሮች ገና አልጀመሩም። ስለዚህ ኮይን ሴለር ኦፊሻል ሲጀመር ሎካል ኮይን ሴለሮች እናገኛለን። ከነሱ እየገዛን የተለያዩ ስራዎችን መስራት እንችላለን ማለት ነው። ላልጀመሩ ሰዎች እንዲጀምሩ አድርጓቸው። አሁን የማሳያቸው ደግሞ ፖይንታችሁን እንዴት ዊዝድሮ ማድረግ እንደምትችሉና ፖይንታችሁን እንዴት ኤክስቼንጅ ማድረግ እንደምትችሉ ያለውን ዲቴል አሳያችኋለሁ። እሱን ለማወቅ እዚች ጋር ፖይንት የምትለውን ትነኩና የእናንተን ፖይንት ትገባላችሁ፣ ወይም ደግሞ እዚህ ጋር ልክ እንደምታዩት ማለት ነው። ይችን ፖይንቷን ትነካሉና ቀጥታ ይዟችሁ ይገባል። ምን አይነት አለው የሚለው እዚህ ጋር እንደምታዩት እዚህ ጋር ደግሞ ዴይሊ አቬሌብል ፖይንት ይሰጠኛል ሪዋርድ ማለት ነው። ወይስ በተቀመጡ ቁጥር ወይም ደግሞ ሌሎችን ያስገባቸው ልጆች ወይስ በተቀመጡ ፓርቲ በተቀመጡ ቁጥር እነሱ በሰሩት ልክ እኔ ደግሞ የራሴን የቻለ ሪዋርድ ፕላትፎርም ይሰጠኛል ማለት ነው። ዊዝድሮ ለማድረግ እዚች ጋር የዊዝድሮ ሲስተም እዚህ ጋር ተያይዟል ማለት ነው። ቀጥታ እናንተ በምትፈልጉት ባንኮች ዊዝድሮ ማድረግ ትችላላችሁ የሰራችሁትን ማለት ነው። እዚህ ጋር USCD አለላችሁ፣ KCB ማለት አዋሽ ባንክም አለ፣ የተለያዩ ዳሽን ባንኮችም አሉ። በእነዚህ መሰረት ዊዝድሮ ማድረግ ባይንድ ማድረግ ትችላላችሁ ማለት ነው። ሲስተሙ ምን ይመስላል የሚለውን ይችን ሩል በደንብ ማየት አለባችሁ። 10.1 ዶላር ነው ማክሲመም ዊዝድሮ ሚኒመም ዊዝድሮ የምናደርገው $10 መሆኑን ነው እዚህ ጋር እያሳዩን ያሉት። ወይ ደግሞ $10 ዊዝድሮ ማድረግ እንችላለን። ኤክስቼንጅ ማድረግ የምትፈልጉ ሰዎች ስትፈልጉ ኤክስቼንጃችሁን እንዴት ነው ኤክስቼንጅ ማድረግ የምትችሉትን የሚለውን ያሳያችኋል። ልክ ነክታችሁ ሲገቡ ኤክስቼንጅ ለማድረግ ምን ያክል ነው 100,000 ፖይንት ኤክስቼንጅ የምናደርገው ወደ 90,000 ኮይን ይሆናል ማለት ነው። 1,900,000 ኮይን ይሆናል ኤክስቼንጅ ሲስተሙ። እዚች ጋር ያለችዋን በደንብ ልታዩት ይገባል፣ እንዴት ኤክስቼንጅ ማድረግ እንዳለባችሁ እንድታውቁ ማለት ነው። ምናልባት ለአዲስ ወይም ደግሞ ለጀማሪ ሰዎች ምን ያክል አማውንት ምን ያክል ኤክስቼንጅ ማድረግ እንደምትችሉና ማክሲመም ኤክስቼንጅ የምታደርጉት ምን ያክል ነው የሚለውን ዲቴል እንድታውቁት ያክል ነው። ሶ በዚህ መሰረት ኤክስቼንጅ ማድረግ ትችላላችሁ። ሌላው ላሳያችሁ የምፈልገው ትራንስፈር የምታደርጉት ነው። ትራንስፈር ስታደርጉ የራሱ ያለ ሩልም አለው ይሄን ነገር። ስለዚህ ትራንስፈር የሚለውን ነክታችሁ ትገባላችሁ። ትራንስፈር የሚለውን ነካችሁ እንደገባችሁ እዚህ ጋር የምታስገቡለትን አይዲ ለምሳሌ የኔን አይዲ ከሆነ የኔን አይዲ ታስገባላችሁ፣ ወይም ደግሞ የምትፈልጉት የራሳችሁን አይዲ ታስገባላችሁ። እዚህ ጋር አይዲ ታስገባችሁ በኋላ ቀጥታ ቼክ ትሉታላችሁ። እሱን ቼክ ካደረጋችሁ በኋላ የክፍያ ያለው የራሱን የቻለ ክፍያ እሱ ክፍያ ደግሞ 2% ይጠይቃችኋል። ይሄ 2% እንደምታዩት ትራንስፈር ፊ 2% ይጠይቃል። ማንኛውም አማውንት ትራንስፈር ስታደርጉ 2% በየቀኑ ይጠይቃችኋል ማለት ነው። ትራንስፈር በተን ትራንስፈር ኮረስፖንዲንግ ፖይንት ነው። ስለዚህ በዚያ መሰረት ወደዚህ ፕላትፎርም ትራንስፈር ዊዝድሮ እና ኤክስቼንጅ ማድረግ ትችላላችሁ። እንደዚህ አይነት ተደጋጋሚ ወይም ደግሞ እንደዚህ አይነት አዳዲስ ኢንፎርሜሽኖች ሲደርሷችሁ ለእናንተ ቀጥታ አዳዲስ መረጃዎች ሲመጡ ወደ እናንተ እንዲደርስ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ ቪዲዮ ያልገባችሁ ጥያቄ ወይም ደግሞ ያልተረዳችሁት ነገር ካለ በዚህ ቪዲዮ ኮመንት ማሳወቅ ትችላላችሁ። እኔ የእናንተን ኮመንት አይቼ ቀጥታ መመለስ ያለብኝን ፓርት እመልስላችኋለሁ። ሌላው ሊንኩን ወይም ደግሞ የፕላትፎርሙ ሊንክ በቴሌግራም ቻናል ወይም ደግሞ ዲስክሪፕሽን ላይ አስቀምጥላችሁ በዚያ መሰረት እየገባችሁ ስራ መስራት ትችላላችሁ ማለት ነው። ስለዚህ የኔ አይዲያ ወይም ደግሞ የኔ ሀሳብ እዚህ ፕላትፎርም ላይ አዳዲስ ሰዎች ወይም ደግሞ በቀላሉ ገንዘብ ሜክ የምትፈልጉ ሰዎች ጊዜያችሁን መጠቀም የምትችሉ ሰዎችና የተለያዩ ሶሻል ሚዲያዎች ላይ ቁጭ ብላችሁ ከምትሰሩ ወይ ደግሞ እንትን ከምትደክሙ ይልቅ አትሊስት በቀን 2 ሰዓት 3 ሰዓት ለራሳችሁ ቫልዩ ሰጣችሁ የተወሰነ ኢንካም ጄኔሬት ማድረግ እንድትችሉ ነው የኔ አላማ ማለት ነው። ስለዚህ ያንን በመገንዘብ የተለያዩ ቪዲዮዎችን ወደ እናንተ ሳደርስ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ እንድታበረታቱኝ እጠይቃለሁ።